እግዚአብሔር ክብር ምስጋና ይግባው። የተከበረው አባታችን መላከ ፀሐይ ቆሞስ አባ ቀለመወርቅ የዚህ ቤተክርስቲያን አስተዳዳሪ፣ አኀዊነ ዲያቆናት፣ ልጆቼ፣ ምዕመናን ወምዕመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? የኃያሉ የልዑል እግዚአብሔር ስም የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወዳጆቹ የሊቀ ሰማዕታት የቅዱስ ጊዮርጊስ የቅዱሳን ስም ሁሉ እንደዚሁ የተመሰገነ ይሁን። ሰላምታ ለመስጠት ነው የተነሳሁት። ብዙም ትምህርት በማስተማር እንጃ እንግዲህ እግዚአብሔር እንደፈቀደ ነው ነው እንደዛ ነው። በእርግጥ ነው እዚህ ቦታ አገልግዬ መናገር ረዥም ጊዜ ነው። እንደ እውነቱም ከአንዳንድ ሰዎች በስተቀር ፊታችሁም አይመጣም። እንደ እውነት ምናልባት እኔንም ላታውቁ ትችላላችሁ። እኔም እንደዚያ ተምታተውብኛል ይብዛዋል እና ሕፃናቱ አይታሰብም። እንደውም በጣም ሌሎች ሕፃናት ናቸው። እኔ እኮ የነበርኩት ቤትነት እና ቆይቷል እስከ 2011 በነበረው ጊዜ ውስጥ ስለነበረ እንግዲህ ብዙ ጊዜ አልፏል ማለት ነው። አሁን 2025 ሊሆን እኮ 24 እና እንደዛ ነው። በየመሃሉ መጥቼ አውቃለሁ፣ ግን ወደ ቤተክርስቲያን አልመጣሁም። እኚህ ድንቅ ደግ አባት እግዚአብሔር የሰጣቸው በእውነቱ እሳቸው ቢኖሩ እኔም ከዚያ አልሄድም ነበረ ፊት ማለት ነው። እና ልዩ አባት ናቸው። አባ ቴዎድሮስ የኔ ጓደኛ የነበሩት ስታባንከር ማለት ነው። አባ ቀለመወርቅ ደግሞ እንደዚሁ ከአንድ ደብር ላይ የመጡ ናቸው። ሁለቱም ምሁራን ናቸው። እዚህ የመጽሐፍ መምህር ብትሉ ቤት ገዝተናል። ታዲያ ሁሉም ሰው በወር መርባቸዋል። አንዳንዱ ሰው ደግሞ በተጨማሪ ሙሉ አስራት መቁራቱ ይሰጣል። ግን የአባልነት የሚባል ነገር ማይቋረጥ እንኳን እነሱ እኔ ባቋረጥ በሰበካ ጉባኤ በኩል ያለኝ የበላይ ኃላፊነቴ መንግስት ሊከለክለኝ ይችላል። አባል የሚለው ቃል ከገንዘብ ጋር የተያያዘ ገንዘብ ከመክፈል ጋር፣ ገንዘብ ከማዋጣት ጋር፣ ስራ ማስጌጫው፣ ቤተ መቅደሱን ማስፋፊያ ማሳደጊያው፣ የካህኑን ደሞዝ፣ ሌላውን ንዋየ ቅድሳቱ፣ ሌላውንም ነገር ሁሉ መምራት የሚቻለው ገንዘብ ሲኖር አባል ናቸው ወይ? በፍርድ ቤት ራሱ በዛ አይነት ፈቃድ የሚሰጠው አባል ሲኮን ነው። እንግዲህ የጀርመኑ አሰራር እዚህ ደግሞ ያለውን አሰራር ተመሳሳይ ይመስለኛል። የአውሮፓ ተመሳሳይ ነው ያለው። እንግዲህ አባል ከሆናችሁ የማይቋረጥ ገንዘብ ታስገባላችሁ ማለት እናንተ ገቢ ናችሁ። በሌላ በኩል ደግሞ የሚገባው ነገር ገቢ ሆነና አንድ ቀን እግዚአብሔር ብርታቱን ሰጥቷችሁ ልትገዙ ትችላላችሁ። ከመሸማቀቅ ልትድኑ ትችላላችሁ ማለት ነው። እና ይሄ የእኛ ቤት አይደለም። ምክንያቱም ከትንሽ ጊዜ በኋላ ደግሞ ሌሎች ይገቡበታል። እንደዚህ ነው። ይሄንን ለማሸነፍ በርቱ፣ በጣም ጸልዩ፣ በጣም በርቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖች የምታኮሩ ናችሁ። እየተኬደበት በሙሉ ሃይማኖቷን፣ ስርዓቷን፣ ስርዓት አምልኮዋን ይዛችሁ የምትጓዙ ናችሁ። እናንተ ስላላችሁ ነው ካህናት የምንሰበሰበው። እናንተ ስላላችሁ ነው የምንመጣው። እናንተ ስለተሰበሰባችሁ ነው ታቦቱም የመጣው።
ታቦቱ እናንተም እኮ ነው የመጣው። ይህ ታቦት ማኖሪያ ቦታ መስጠት ደግሞ በጣም ትጋት ይጠይቃል። ወለም ዘለም ሳትሉ አንድ አባት ብቻ ሳይሆን ብዙ አባቶች ሊኖራችሁ ይችላል። ከዛ በኋላ እግዚአብሔር ሲፈቅድ ጣሊያን አውቃለሁ አንድ ደብር ላይ 5 አባቶች አሉ። ለ5 እኩል ክፍያ ይከፈላቸዋል። እኩል አገልግሎት ይሰጣሉ። ደብሩ ሞቅ ብሎ ልዩ አገልግሎት በየጊዜው እየተሰጠ ይካሄዳል። እና እንደዚህ ሁሉ ማድረግ ይቻላል። ፍቅር ካለ ምን ችግር አለ? ምንም እኮ አያስፈልግም። እኔ ይበልጥ የለብንም እኛ እንደውም ወንድም ነው እና አባን እኔ ዳር ብዬ ምናልባት ስላቸው ኧረ እኔ ወንድም ነው የራበኝ እኔ ወንድም ባገኝ ደስታዬ አለ እና ልመለስ እንደ ያሰኛል። እውነት እንዲህ ያለ አባት ሲጋብዝ ያሰኛል። እንደዛ ነው እና የሆነ ሆኖ በእውነት አልተደራጃችሁም ግን ማለት አይደለም፣ በጣም ተደራጅታችኋል እና እግዚአብሔር ፍጻሜያችሁን ያሳምርላችሁ። ቅዱስ ጊዮርጊስ ታላቁ እኔ ቅዱስ ጊዮርጊስ ሲገባ አልነበርኩ፣ ልክ ነው ሄጃለሁ እና የሆነ ሆኖ ደግሞ ሲገባ ማውቃል እና ይሄ ጥሩ ነገር ነው። አባት ቴዎድሮስ ሰርተው የሄዱት እንግዲህ እግዚአብሔር ፍጻሜያችንን ያሳምርልን። ሰው እንደተጻፈለት ቦታ ትንሽ ቃል እግዚአብሔር መነጋገር ይገባል። አባታችን በጥሩ አንደበት ጀምረውታል። እንደምታዩት እንግዲህ የዕለቱን በረከት አቅምሰውናል ማለት ነው። ጸገየ ማለት አበበ ማለት ነው። ጽጌ አበባ ማለት ነው። ይሄ ጊዜ የአበባ ወቅት ይባላል። አሁን መዝሙሩንም ብታዩ ምስባኩንም ብታዩ መጽሐፍ ቅዱስ ንባቡንም ብታዩ ሁሉ ነገር ከዚህ ጋር የተቀራረበ ነው። እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች። ልጇ ኢየሱስ ክርስቶስ ደግሞ በፍሬ ይመሰላል። እመቤታችን በአበባ የምትመሰልበት ምክንያት ገና በልጅነት በአበባነት ጊዜዋ ፍሬ የተባለ ፍሬ ሕይወት የተባለው ኢየሱስ ክርስቶስን ያስገኘች በመሆኗ ገና በሕፃንነቷ ልጆች የኃጢአት ልምምድ በሚጀምሩበት ጊዜ እመቤታችን ደግሞ የአምላክ እናት ሆና እጇ ልዑሉን የሰማዩን የምድሩን ጌታ ለመታቀፍ ታድለዋል። እመቤታችን አበባ፣ ድንግል ማርያም አበባ። ክብር ምስጋና ለእመቤቴ ድንግል ማርያም። እንዴት አድርገው እንደሰሩልን የኛ አባቶች እንዴት አድርገው እንደሰሩልን ስርዓቱ እንዴት አድርገው እንደሚያገናኙት እነ ቅዱስ ያሬድ እንዴት እንዳገናኘ ተመልከቱት። እና የአበባን ጊዜ አበባን ከአበባ ጊዜ ጋር ለማስኬድ ብለው እና በዚህ አይነት ይጀምራል ማለት ነው። ምስባኩ ላይ መዝሙር 73 ከቁጥር 17 ላይ አንተ ፈጠርከ ፀሐየ ወወርሃ ፀሐይና ጨረቃን አንተ አደረግክ። ወአንተ ፈጠርከ ገበርከ ምድረ ኩሉ ምድርንም ሁሉ እንደዚሁ እስከ ዳርቻው ድረስ አሳመርከው፣ ሰራው። ክረምተ ወሐጋየ ዘአንተ ፈጠርከ
እንደዚሁ ፈጥረህ ደግሞ አልተውክም። ምድርንም ሰማይንም ከሰራህ በኋላ ደግሞ ክረምትን በጊዜው በጋውን በጊዜው እያፈራረቀ እንዲተዳደር መተዳደሪያውን እንደዚሁ ሰጠኸው። እንደዚህ እያለ ነው ቅዱስ ዳዊት ያመሰገነው ምስጋና ቅዱስ ያሬድ ከዚህ ጋር እንዲሰራ ያደረገው። ተመልከቱ፣ ያናግራቸዋል። ፀሐይ እንዲሁ የተቀመጥክ አይደለህም፣ ጨረቃ እንዲሁ የተቀመጥክ አይደለህም፣ እግዚአብሔር የሰራህ ነህ እያለ ያናግራቸዋል። ሰው አንተስ የተሰራኸው ለምንድን ነው? ለምንድን ነው? ሰውና መላእክት የተሰራው ለምንድን ነው? ወደ ወንጌሉ ስንሄድ ምንድን ነው ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍሳችሁ በምትበሉት በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ለምን? ነፍስ ከመብል ሰውነትም ከልብስ ይበልጣልና። ነጽሩ አዕዋፈ ሰማይ፣ ሰማይን በሰማይ ላይ የሚበሩ አርጋብን በሰማይ ላይ የሚበሩ ወፎችን ተመልከቱ፣ አነጻጽሩ፣ ከራሳችሁ ጋር አስተያዩ። የዓለምን ከንቱነት ለመረዳት እና ደግሞ የእግዚአብሔርን ድንቅ ስጦታ ለመመልከት ነጽሩ አዕዋፈ ሰማይ። ለምን? ከመ ይዘሩ፣ እነሱ አይዘሩም፣ ወኢያርዩ፣ እነሱ አያጭዱም። ወኢያስተጋቡ ውስተ አብያት፣ እንደገና በሪቅ በጎተራ አይከቱም። ለምን? የሰማይ አምላክ እግዚአብሔር እነሱን ይመግባቸዋልና። ምን ማለት ነው? ቁጭ ባሉበት ምግብ ይመጣል አለ። ምግብ ራሱ ተንሳፎ ይመጣል፣ ወደ አፋቸው ውስጥ ይገባል አለ። ልክ ነው። ተፈጥሯቸው ስለሆነ አያርሱም፣ አይዘሩም፣ አያጭዱም፣ አይሰበስቡም። በጎተራ ክረምት ይመጣብናል አይሉ፣ ሌላ እናትርፍ አይሉ፣ ለሌላ ጊዜ የሚሆነን አይሉ። ይሄ ተፈጥሯቸው። ግን ምግቡ ወዳለበት ቦታ ይበራሉ። ሰርተዋል ማለት ነው። ድርሻቸውን ሰርተዋል። አይዘሩም ይበል፣ አያጭዱም ይበል፣ አይበሩም ግን አለ። ይበራል፣ ይበራል ምግቡ ወዳለበት ቦታ። ነጽሩ አዕዋፈ ሰማይ፣ ያለምንም ነገር ይመጣል። እንደገና ደግሞ ነጽሩ አሁንም ሌላ የምድርን ጽጌያት አበቦችን ተመልከቱ ይላል። የምድር አበቦችን ተመልከቱ። እነሱ አይፈትሉም፣ ነገር ግን ሰለሞን እንኳን በሕይወት ሳለ ታላቁ ንጉሥ እነሱ ያጌጡትን ጌጥ፣ እነሱ የለበሱትን ጸጋ አይነት አልለበሰም። እንግዲህ ይላል እግዚአብሔር የምድርን አበባ ነገ ወደ እቶን እሳት ወደ ድርቀት የሚወድቀውን እንደዛ የሚያስጌጥ ከሆነ እንግዲህ በእግዚአብሔር የምትታመኑ ሰዎች እናንተንማ እንዴት ማነጻጸር እንዴት ይላል።
ይሄንን እንድናነጻጸር ነው። እግዚአብሔር አይነ ልቦናችንን ያብራልን። ካወቅንበት ያለ ሰባኪ፣ ያለ ተናጋሪ፣ ያለ አሳሳቢ ፍጥረታት የእግዚአብሔርን ክብር የእግዚአብሔርን ታላቅ ስራ የምናይባት ታላቅ ካርታ ወይም ትንሿ ካርታ ናት። ራሱ ፍጥረቱ ያስተምረናል። ጽጌያተ ገዳማት ያስተምሩናል። አዕዋፈ ሰማይ ያስተምሩናል። ተመልከቱ ነው የተባለው። ሲሰበስበው እናንተ ደግሞ መንግስቱን ፈልጉ፣ ሁሉ ነገር ይጨመርላችኋል። ይትበሉ ለጌሰም፣ ለነገ አትበሉ። ነገ ጊዜ የለም። ነገ እናንተ ላይሆን ይችላል። ነገ ሲሉ የተቀደሙ አሉ። ነገ እቆርባለሁ ብለው ሲያስቡ፣ ነገ ንስሐ እገባለሁ ብለው ሲያስቡ ከወዲሁ የተጠለፉ አሉ። ዛሬ ነው ጊዜ። ነገ ግን ለራሱ ጊዜው ክፋቱ ይበቃዋል። እንደዚህ ብሎ አስተማረ። ተመልከቱ፣ ከጊዜው እንድንማር። ሌላው ስደት ነው። የእመቤታችን ስደት ከልጇ ጋር በምን ምክንያት? በሄሮድስ ምክንያት። ሄሮድስ ለምን ደነገጠ? ያውቃል። በአይሁድ ምድር የሚነገረው ምድር አንቀጥቅጥ አርድ አንቀጥቅጥ የሚለብስ እስራኤልን ከፍ የሚያደርግ ንጉሥ ከእሴይ ስር ይወለዳል ተብሎ ትንቢት ስለተነገረ በዛ መሰረት እሱ የሮም ሹም ስለሆነ ሰብአ ሰገል እያደነቁ ኮከብ እየመራቸው ሲመጡ ያንን ምልክት ካየ በኋላ ወራሽ መጥቷል፣ የእስራኤል አምላካቸው መጥቷል፣ በቃ እኛ ልንባረር ነው፣ ወንበራችን ሊገለበጥ ነው ብሎ ተጠራጥሮ ነበር፣ ተጨንቆ ነበር። እንዲሁ እኮ የተነሳ አይደለም። እብደቱ ዝም ብሎ የተነሳ አይደለም። ሊቃውንቱን ጠርቷል፣ ኮከብ ቆጣሪዎችን ጠርቷል፣ ጠንቋዮችን ሁሉ ጠርቷል። የሚናገሩት ነገር ሁሉ ጊዜው እንደደረሰ ያ ሕፃን እንደተወለደ ተጨናነቀ። እሱ የሚያስበው ለልጅ ልጆቹ የሚቆይ መንግስት ነው። ተመልከቱ። አያችሁ፣ አሁን በማቴዎስ የተጻፈው ጋር ሲነጻጸር እሱ የሚያስበው ቀጥሎ ከሱ ለሚመጣው አስቦ ጌታ ኢየሱስ ክርስቶስን ለማጥፋት ነው። እንግዲህ እነዛን ሁሉ ሕፃናት የገደሉ ተመልከቱ። ስለ እሱ የሚያስብ እግዚአብሔር እንደሆነ አላወቀም። ያንን መቆጣጠር አልቻለም። በመሆኑ ሰብአ ሰገል በሄዱበት ስለጠፉ ከዛ በኋላ ምን ያደርግ ጀመረ? ሕፃናትን አሰባስቦ አስጨፈጨፋቸው። በዛ በእስራኤል ብዙ ደም ፈሰሰ። ብዙ የሕፃናት ደም ፈሰሰ። ማንን ለማግኘት? ኢየሱስን ለማግኘት። ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች የተባለበት የሆነው ከመሆኑ በፊት ቅዱስ ገብርኤል አረጋዊ ዮሴፍን እናቱንና ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ፣ ልጄን በግብፅ ጠራሁት የተባለው የሆሴዕ ትንቢት መፈጸሚያው ደርሷልና ተነስና ተባለ። እነሱ እንደሚሉት አንበልና ሕፃኑንና እናቱን ይዘህ ያለ። እንግዲህ የዮሴፍ እጮኛ ከሆነች እመቤታችን ምን ማለት ይቀለው ነበር? ሰው በስጋዊ የሚያስበው ሕፃኑንና እናቱ፣ እሷ የሕፃኑ እናት ናት። የዮሴፍ ምንም አለች፣ ዘመዱ ነች። አዎ፣ ጠባቂዋ ነው። አዎ፣ አክባሪዋ ነው። አዎ፣ አሽከሯ ነው። አዎ፣ አገልጋዩዋ ነው። አዎ፣ ሌላ ግን ምንም አለ። ሌላ ቢሆን ኖሮ ክብር
የሚያሰጥ አነጋገር መብትህን ይባል ነበረ። እመቤታችን ግን የእሱ መብት አይደለች። እንደውም ግራ ይገባው ነበረ። ጌታችንን በሆዷ ይዛ በሆዷ እኮ የተዘረጋው የሰማይ ዙፋን ነው። ማን ያለበት? ኢየሱስ ክርስቶስ ነው። ታላቁ አምላክ ነው። ዙፋን ነው የተዘረጋው። ሆዷ ሰማይ ነው። በሰማይ መላእክት የሚያመሰግኑትን ምስጋና በዜማ ተሰማው ነበር። እመቤታችን 9 ወር ያ አርያም የሆነ ሆዷ ጸባዖት የሆነ ሆዷ ጉድ ሲያሰማት ነበር። የምስጋናው ማዕበሉን ተሰማው ነበር። ሚስጥሩን ተሰማው ነበር። ዮሴፍም ረቆበት ነበር። አንዳንድ ጊዜ እንደ ጽጌረዳ አበባ ትቀላበታለች። አንዳንድ ጊዜ እንደ ሮማን አበባ ነጭ ትሆንበታለች፣ ትለዋወጥበታለች። አላወቃትም። ይሄ ሲተረጎ አላወቃትም። የኛ አባቶች አላወቃትም። ሊያውቃት አልቻለም። የያዘችው ታላቅ መሆኑን አውቃ አሁን ደግሞ ትእዛዝ መጣ። በማን? በኃያሉ ቅዱስ ገብርኤል በሊቀ መላእክት አማካኝነት ትእዛዝ መጣ። በል ተነስና እናትና ሕፃኑን እየተንከባከብክ እየጠበቅ አጋር ሆነ አገልጋይ ሆነ ምራ ተባለ። በዚህ ምክንያት ቅዱስ ገብርኤል አስመለጠው። ግን ጌታ ራሱን የቻለ ያለ ቅዱስ ገብርኤልም ማምለጥ ይችላል። ሰይፉን መስበር ይችላል። ሄሮድስን ማጥፋት ይችላል። ለእንደሱ ግን አይደለም። በገዛ ሕፃናት ልማድ እንደ ሕፃናት አለቀሰ ነው የሚለው። ሰው ሆነ። ይሄ ነው እኮ ፍቅር። አትንቶ ርዕስ ይሄ ነው። ይሄን የገዛ የሄደበት ርቀት ይሄን የገዛ ይሄ ፍቅር ነው ያስገደደ። ተመልከቱ። ለእኛስ እንደ ሕፃናት ተመልከቱ። ስደት በረሃ ገባ ከእናቱ ጋር ምን ያህል ሲያመነጫጭቋት እንደነበረ ጠዋት በተአምረ ማርያም ላይ ሰምታችሁ ምን ያህል ሲያመነጫጭቋት እንደነበረ። አንቺን የመሰለ ቆንጆ፣ አንቺን የመሰለ አበባ እንዴት ከእልፍኙ ይወጣል? የምን ስደት እያሉ ይቀጣጠሙባት ነበረ። ሴቶች ይቀጣጠሙባት ነበረ። ደንቆጥሮች ይቀጣጠሙባት ነበረ። ተመልከቱ። ሳያውቋት እመቤታችን እንደዚህ አይነት ነገር ሆነ። እማምላክ ወላዲተ አምላክ በልጇ ቀዳን ነበረ። ዮሳ የዮሴፍ ልጅ ነው። ሄሮድስ እነሱን ለመከታተል 3000 አለቃ ጦር አዝምቶ ነበር። የሆነውን ነገር ሰምቶ እየሮጠ ሄዶ ደርሶባቸው በምድር ያላለቀ ሕፃን የለም፣ እናንተ እዚህ ምን ትጠብቃላችሁ? ሄሮድስ ዘመቻ መጥቷል ብሎ ተናገራቸው። እመቤታችን ደረገጠች። ይሄ ሁሉ ልፋቴ፣ ይሄ ሁሉ ሩጫዬ ልጄን ላድን ነው ወይ በወታደር እጅ ልወድቅ ነው ወይ ብላ እንባዋ ጠብ አለ። ጌታ ሕፃንም ቢሆን ጌታ አለ። ዮሳ ያመጣኸው ወሬ ያመጣኸው ዜና መልካም ነው፣ ነገር ግን እናቴን ስላስደነገጥክብኝ አለ። በዕለተ ምጽአት መጥቼ ዳግም እስካስነሳ ድረስ እሷን ድንጋይ ተንተርሰ ቆያ። እዛችን ጋር ተንተርሶ ቀረጸ። ተመልከቱ። በእመቤታችን ጌታ ቀልድ አያውቅም። እመቤታችን በጌታ ቀልድ አታውቅም። አንዷ ኮቲባ የምትባለው ሕፃኑን ምንጭቅ አድርጋ ወረወረችና አስለቀሰችው። ዮሴፍ የሞተ መሰለው። ሕፃኑን ስትፈጠፈጠው ሲመለከት የሞተ መሰለው። ልታነሳው ስትል እመቤታችን ተንገብግባ ተንሰፍስፋ ልታነሳው ስትል ታምራቱን ይግለጽ፣ ኃይሉን ያሳይ፣ መለኮቱን ያሳይ፣ እንዳትነኪው አላት።
እነዛ ሁሉ ጦጣና ዝንጀሮ የሆኑ ጎረቤቶቻቸው ውሻ እያደረገ ግማሹ መሬት ጥቃቸው ግማሹ እየተባረሩ እርስ በርሳቸው እየተነካከሱ ጫካ እስኪገቡ ድረስ ተአምራት ተደርጓል። እመቤታችን እንደዚህ ድል አድራጊነት ነው ግብፅ የደረሰችው። ውሃውን ስትሻገር የነበረው ብዙ ታሪክ ከዚህ ቀጥሎ የምትሰሙበት ነው። አሁን ካለንበት ከ26 እስከ 21 ጥቅምት 21 ድረስ ስደት ነው የሚባለው። ከዛ ደግሞ ሚጠት ይባላል እስከ 6 ድረስ ያለ እና ብዙ ተአምራት የተደረገበት ነው። እቺ ሃይማኖት የቅዱሳን ውለታ የምትበላለች፣ የእመቤታችንን ነገር ምትረሳ አለች። በጀርባዋ አብራ መሰደዷ ስለ ጌታ ስናነሳ ስለ እመቤታችን መለየታችን እንደምታዩት መንበሯ ላይ የምታስቀምጠው እቺ ሃይማኖት ድንግል ማርያም ነው። የት ባየችው መሰረት? ቤተልሔም ባየችው መሰረት። ሰብአ ሰገል መጀመሪያ ሲያዩ እንደዚህ ነበረ ያዩት። ያ ነው የመጣው። እረኞቹ ሲያዩ እንደዛ ነበረ። ቤተልሔም የሰማይና የምድር ከተማ ሆና ሰውና መላእክት አንድ ላይ ሆነው ሲዘምሩ እንደዚህ ነበር የታየው። ያ ምልክት ነው መንበራችን ላይ ያለው። ተመልከቱ፣ ያንን ምልክት ነው። ለምን ጌታ ተወለደ ብንል ከእመቤታችን ተወለደ ነው የምንለው። ጌታ አደገ ብንል የእመቤታችን ጡት ጠብቶ ነው የምንለው። ለእናቱ እየተላላከ ነው የምንለው። ታሪክ ያስተምረናል። ይሄ ነው። ጌታ ተሰደደ ብንል በእናቱ ጀርባ ላይ ሆኖ ነው። ይሄም ብቻ አይደለም። ኢትዮጵያንም ጎብኝታለች። ቅዱስ ዑራኤልን መርቷቸዋል። ሚጠትም ተደርጓል። ብዙ ታሪኮች አልፈዋል። በማስተማሩ ጊዜ እመቤታችን ከልጇ ከወዳጇ ትምህርት መካከል ጉባኤ መካከል ተገኝታ ታዳምጥ ነበረ። ብዙ ያስፈራሯት ነበረ። ብዙ የማይባል ይሏት ነበረ። የማርቆስ ወንጌል ምዕራፍ 3ን ተመልከቱ። ብዙ ይሏት ነበረ። ልጅሽ እኔ ያለው እንደዚህ ሆኖ ይሏት ነበረ። አይምሮውን ስቷል ይሏት ነበረ። ትክክል አይመስለንም ይሏት ነበረ። የማርቆስ ወንጌል ምዕራፍ 3ን ነው እንደዛ ጉባኤውን እንድታከላክል ጉባኤው ይዘጋ እንድትል። ጌታ ግን ዓላማ ነው። ዓላማ ነው። እናቴ ተረጋጊ፣ እዚህ ያለው ሁሉ ባዕድ አይደለም። እነዚህ ሐዋርያት ወንድሞቼ ናቸው። ይህን ጉባኤ የሚሰማ ሁሉ ይፈልጉሃል፣ በውጭ ይፈልጉሃል። እናትህ ወንድሞችህ ሲሉት እነዚህም ወንድሞቼ ናቸው፣ የዮሴፍን ልጆች ወንድሞቼ ናቸው። እናትህ ተብያለሁ። እዚህም የተሰበሰቡት እናቶቼ ናቸው። ሁሉም በጉባኤ ያሉት ሁሉም ያው ነው፣ ሰላም ነው የሚል መልእክት ያስተላለፈላት። ሰላም ነው። እንደዚህ በትምህርቱ መካከል ተገኝታለች። በስቅላቱ መካከል በመንገድ ላይ ስታለቅስ ነበር። ሴቶች እስኪቀጻጸሙባት እስኪጠቃቀሱባት ድረስ ማለት ነው ታለቅስ ነበረ። በእግረ መስቀሉ ስር እሷ ነበረች። ማንም ስለሌላት ደግሞ ወንድሞች የሚለው ነገር ያሰናክል ነበር አይደል? ማንም ስለሌላት የዮሐንስ ወንጌል ምዕራፍ 19 ላይ እንዳያችሁት ዮሐንስን ጠርቶ እነሆ እናቴ ጠብቅ ተባለ። ሌላ ልጅ ካላት፣ ሌላ ጠባቂ ካላት፣ ሌላ ተቆርቋሪ ካላት ለምን ለዮሐንስ ተሰጠ? ይህ እንኳን ማይገባቸው ተመልከቱ። ይደነዘዙ። ኦርቶዶክስ ተዋሕዶ ግን ብርሃን ናት። ያለ መረጃ ማለት ነው። እመቤታችን ታላቅ፣ እመቤታችን እናታችን። ስደቱ የምን ምሳሌ ነው? ስደቱ የአዳም ስደት ምሳሌ ነው። አዳም ተሰዶ ነበረ።
ከምድረ ገነት ከዛች ከጥሩዋ ከገነት ቦታ ከገነት ተሰዶ ነበር። የእሱን ስደት ለመቅመስ ለመጋራት ፍቅሩን ለማሳየት ዳን ቢለው እኮ ይድናል። ግን ተመልከቱ፣ ቀመሰለት፣ ስደቱን ቀመሰለት። ከዛ በኋላ እንደዚህ አይነት ተአምር ያ ነው ምሳሌ። አዳምን ለማዳን አዳምን ሆኖ ነው የታየው። ምንም እንኳን የከፋ ቢሆንም ስደቱ ደግሞ ሚጠት አለው፣ የሚያምር ነው። ምንም ችግር የለው። ምላሹ ጥሩ ነው፣ ውጤቱ ጥሩ ነው። ለምን ሲሰደዱ ባዶ አይደለም። ስደት ላይ እመቤታችን ካለች፣ ስደት ላይ ጌታ ካለ፣ ስደት ላይ ቅዱሳን ካሉ እነ ዮሴፍ እነ ሰሎሞን ካሉ ምን ችግር አለ? አሁን እኛ ስደተኞች በተለያየ ሀገር ተበትነናል። እንደ ጨው ዘር የኢትዮጵያ ሕዝብ ተበትነሃል። ከእኛም የበለጡ የተበተኑ አሉ፣ ግን ተበትነናል። ተመልከቱ፣ ስደታችን ላይ እመቤታችን አለች፣ ጌታችን አለ ወይ? ቅዱሳን አሉ ወይ? ይሄንን ያስፈልጋቸው። ይሄ ስደት እንዲባረክ እመቤታችን አብራ ያለችበት እመቤታችንን የያዝንበት ከሆነ ጥሩ። ይህንን እንማራለን። እንግዲህ እግዚአብሔር ሰዎች ሃይማኖታችንን አጠንክረን ለመያዝ ንስሐ መግባት ነው። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የማያልፈውን ክብር መንግሥተ ሰማያትን እንድንወርስ እግዚአብሔር ይፍቀድልን። የሰማነውን በልቦናችን ይጻፍልን፣ ፍጻሜያችንን ያሳምርልን። ትንሽ ጊዜ ስላለው አብሬያችሁ ከርማለሁ ማለት ነው። ቫኬሽን ነው ለእኔ ማለት ነው፣ ግን አገልግሎት ነው። ከወንድሜ ጋራ ጥሩ ጋባዥ ወንድም አግኝቻለሁ። ከእሳቸው ጋራ ጥሩ እንዳይምን ፈርሰስ እያልኩባት ከርማለሁ። አይቻልም? ይቻላል። እግዚአብሔር ምስጋና ይግባው። ስለነበረ ጊዜ እግዚአብሔር የተመሰገነ ይሁን።